አዲስ የሀብት ማግኛ መንገድ ከአዲስ በር። ከዚህ በመቀጠል ያለውን ገለጻ በጽሞና በመከታተል ከየትም ቦታ ሆነው በተመቸው ጊዜ ስራውን መጀመር ይችላሉ። ሰላም ጤና ይስጥልኝ። ዛሬ ከአዲስ በር .com ለእናንተ አንድ መረጃ ለመስጠት ነው በዚህ ቪዲዮ የመጣ ነው። አዲስ በር .com እንግዲህ እንደሚታወቀው ረጅም ጊዜ ያስቆጠረ አንጋፋ ከሚባሉ የኢኮመርስ ዌብሳይቶች ውስጥ ኢትዮጵያ ውስጥ ያሉ ነው። አዲስ በር .com ኢንተርኔትን በመጠቀም ብቻ የተለያዩ እቃዎችን አስቤዛዎችን ሊሆን ይችላል የተለያዩ ፕሮዳክቶችን ቤቶ ሆነው ወይም ያሉበት ቦታ ሆነው ኦንላይን ኦርደር ማድረግ የሚችሉበት እንደዚሁም ዲሊቨሪ መቀቃውን መቀበል የሚችሉበት ሰርቪስ ነው ማለት ነውና ይህን ሲስተም እንግዲህ ኦሬዲ እንዳልኳቸው ወደ 6 አመት ቆይቷል። ዛሬ ደግሞ አዲስ ፕሮዳክት ወይም ሰርቪስ ይዘን ነው የመጣ ነው አዲስ በር ላይ። ስለዚህ ሰርቪስ ትንሽ ላስረዳችሁና እንዴት ነው ሳይን አፕ አድርጋችሁ ወደ ዛሬው ነው ወደ ቢዝነስ እንዴት እንደምትገቡ እናያለን ማለት ነው። በመጀመሪያ አፊሊየት ፕሮግራም ወይም አፊሊየት ማርኬቲንግ ምን ማለት እንደሆነ ላስረዳችሁና ምንድነው ሐሳቡ የተለያዩ እቃዎችን ኦንላይን ነው ብዙ ጊዜ ይሄንን የምንጠቀመው ያለንን ኔትወርክ እንደዚሁም ደግሞ ያለንን የኢንተርኔት ሪሶርስ በመጠቀም ሊንኩን ሼር በማድረግ ያ ሰውዬ ሊንኩን ተጠቅሞ በእናንተ በኩል ሪፈር ከተደረገ እናንተ ደግሞ በዛ መሰረት ኮሚሽን የምታገኙበት ሲስተም ነው ባጭሩ ማለት ነው። አዲስ በር ላይ እንደ አንድ አካውንት ሳይን አፕ ታደርጋላችሁ። ከዛ በኋላ እናንተ የተለያየ ኢንፍሉዌንሰር ልትሆኑ ትችላላችሁ። የራሳችሁ ኔትወርክ ሊኖራችሁ ይችላል። ያላችሁን እውቀትና ያላችሁን ኔትወርክ በመጠቀም ቢዝነስ ወይም ደግሞ ኮሚሽን ስራ መስሩበት ሲስተም ነው ማለት ነው። ጥቅሙን ከመናገር ልጀምር ማለት ነው። ይሄ ስራ ጥቅሙ ምንድነው? ዊን ዊን ሲናሪዮ ነው። whenever you want your friend ወይም እናንተ ጓደኞች ኦርደር እንዲያደርጉ ሲፈልጉ የተለያዩ እቃ ይፈልጋሉ ኢትዮጵያ ውስጥ መጠቀም ይፈልጓቸው እነዛን እቃ በተሻለ ዲስካውንት እንዲያገኙ ታረጋቸዋላችሁ ማለት ነው። በእናንተ በኩል ሪፈር የተደረጉ ከስተመሮች እስከ 5% ዲስካውንት ያገኛሉ። እነዚህም ደግሞ እናንተ ራሳችሁ ደግሞ ከቶታል ሴልሱ ላይ 5% ኮሚሽን ታገኛላችሁ ማለት ነው። እናንተም ተጠቀማላችሁ። ይሄን ሪኮመንድ ያደረጋችሁትም ከስተመር ደግሞ ኦርደር በሚያደርግበት ጊዜ እስከ 5% ኮሚሽን ደግሞ ታገኛላችሁ። እነሱም ደግሞ 5% ዲስካውንት ያገኛሉ ማለት ነው። ሌላው ደግሞ የዚህ ሰርቪስ እና የዚህ ቢዝነስ ጥቅሙ ምንድነው? ዜሮ ኢንቨስትመንት ነው። እናንተ የምታወጡት ወጪ ምንም ነው፣ ኦልሞስት ፍሪ ነው። ኢንተርኔትን በመጠቀም እንደዚህ ያላችሁን የነበራችሁን ኔትወርክ በመጠቀም መስራት የምትችሉበት ሲስተም ስለሆነ ማለት ነው። ሌላው ደግሞ ያው ፖቴንሻሊ ብዙ ብር አርን ማድረግ የምትችሉበት ሲስተም ነው። 5% ኮሚሽን ፍሮም ኤቭሪ ያ ከስተመር ኦርደር ሲያደርግ የምታገኙበት ኦፖርቹኒቲ